በ25 ዓመቱ ህይወቱን ያጣው የራፕ ሙዚቃ ጀግና ቱፓክ ሹኩር ማን ነበር? የቱፓክ ሹኩርን ማንነት ለማወቅ ከመወለዱ በፊት የነበረውን ሁኔታ እንደዚሁም ከተወለደ በኋላ አስተዳደጉ ምን ይመስል ነበር፣ በዚህ ባጭር እድሜው ስኬታማና ተወዳጅ የሆነበት የሙዚቃ ህይወት ውስጥ ምን ይመስል ነበር የሚለውን የምናይ ይሆናል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ሁላችሁም ቪዲዮን ላይክ አድርጉ እያልኩኝ አሁን ወደ ዝግጅት ያለፍኩኝ። የቱፓክ እናት አፊኒ ሹኩር በብላክ ፓንተርስ ፓርቲ ውስጥ ወሳኝ ሚናን የምትጫወት ሴት ነበረች። የብላክ ፓንተርስ ፓርቲ ዓላማም ነጭ ዘረኛ ፖሊሶች ጥቁሮች ላይ የሚያደርሱትን ግፍና ግድያ እንደዚሁም የተለያዩ ጭቆናዎችን መቃወም ወይም ደግሞ መከላከል ነበር። የተመሰረተው በ1960ዎቹ ዓመተ ምህረት ነው። በ1969 የኤፍቢአይ ኃላፊ ይህ ፓርቲ ለሀገር ውስጥ ሰላምና መረጋጋት ስጋት እንደሆነ ገለጸ። በዚህ ጊዜ ነበር በፖሊስ ጣቢያዎችና በኒውዮርክ ወሳኝ በሆኑ ቦታዎች ላይ ለደረሰው ፍንዳታ የቱፓክ እናት አፊኒ ሹኩርና 20 ሰዎችን ወደ እስር ቤት የጨመሯቸው። ለምንድን ነበር ያሰሯቸው? ይህ ፍንዳታ እንዲፈነዳ ወይም ደግሞ ይህን ፍንዳታ ለማፈንዳት ትዕዛዝ አስተላልፏችኋል በሚል ተከሰው ነበር። አፊኒ ሹኩር እስር ቤት በገባች ጊዜ ቱፓክን እርጉዝ ነበረች። ሆኖም የቱፓክ አባት ማን እንደሆነ አታውቅም ነበር። እናም በዚህ ጊዜ ልጇን እንዳታጣው ከፍተኛ ስጋት ነበራት። አፊኒ በጣም ብልህ ሴትና ስለ ሕግም ጠለቅ ያለ ዕውቀት ያላት ሴት ነበረች። ስለዚህም ጠበቃ ቀጥራ አልተከራከረችም ነበረ። ፍርድ ቤት ፊት ቆማ ስትከራከር የነበረችውም እራሷው ነበረች፣ ማስረጃዎችንና ምስክሮችን በማሰባሰብ። ከ8 ወር በኋላም ተሳክቶላት አፊኒ ሹኩር ነፃ ለመውጣት በቅታለች። የሚያስገርመው እራሷን ብቻ አልነበረም ነፃ ያወጣችው፣ አብረዋት የታሰሩትንም 20 ሰዎች ጭምር ነበረ ነፃ እንዲወጡ ያደረገችው። ይህን ሁሉ ጊዜ አፊኒ እርጉዝ እንደነበረች እንዳትረሱ። ከዛም በጁን 16 1971 ዓመተ ምህረት በኒውዮርክ ከተማ ቱፓክ አማሮ ሹኩር ተወለደ። መንደራቸውም አነስ ያለች ስትሆን በሱስና በወንጀል የተጥለቀለቁ ወጣቶች የበዙበት እንደዚሁም ዝቅተኛ የኑሮ ደረጃ ያላቸው ነዋሪዎች የሚኖሩበት። አፊኒ ልጇ ቱፓክ እንደሷ የፖለቲካ ሰው እንዲሆን አጥብቃ ትፈልግ ነበር። በ1975 ዓመተ ምህረት አፊኒ ሌላ ትዳር መስርታ ሴት ልጅ ወለደች። ሆኖም ከተወሰኑ ዓመታት በኋላ ከባሏ ጋር ስለተለያየች የቱፓክና የእህቱ ተጽዕኖ እሷ ላይ አረፈ። ከብላክ ፓንተርስ ፓርቲ ጋር በነበራት ግንኙነት የተነሳ ስራ ለመቀጠር አልቻለችም ነበር። ከዚህ ጊዜ በኋላ ቱፓክ የህይወትን አስቀያሚ ጎኗን ወይም ደግሞ ሌላኛው ፊቷን ማየት ጀመረ። በውጣ ውረድና በፈተና የተሞላ ህይወትም መኖር ጀመረ። በ1980ዎቹ የኮኬይን እጽ ተጠቃሚዎች እጅግ የተበራከቱበት ጊዜ ነበር። በተለይም በሰፋፊ ከተሞችና አነስተኛ የኑሮ ደረጃ ባላቸው ጥቁሮች መንደር ላይ ይሄ ነገር በጣም ተስፋፍቶ ነበር። በዚህ ጊዜ የቱፓክ እናት አፊኒ ሹኩር የዚህ ገፈት ቀማሽ ሆነች፣ ወደ ሱስም ገባች። በ1984 ዓመተ ምህረት አፊኒ ከልጆቿ ጋር ከኒውዮርክ ወደ ቦልቲሞር ሄደው ኑሯቸውን ይጀምራሉ። በመጨረሻ የቱፓክ ህይወት ከበፊቱ የተሻለ መሰለ። እሱም በቦልቲሞር በሚገኘው የኪነ ጥበብ ትምህርት ቤት በመግባቱ ነበር። እዛም በነበረው ቆይታ የጃዝ ሙዚቃ፣ ትወና፣ ግጥም የመሳሰሉትን የኪነ ጥበብ ትምህርቶች ተማረ። በዚህ ጊዜ ቱፓክ እሱን የሚመጥነው ቦታ ላይ እንደሆነና ራሱንም ፈልጎ እንዳገኘ ተሰማው። በዚህን ጊዜ ጄድ ስሚዝ ወይም የዊል ስሚዝ ባለቤት አብራው ነበረ። ቱፓክን በጣም ከምትቀርባቸው ጓደኞቿ አንዱ እንደሆነ መስክራለታለች። በነገራችን ላይ ብዙ መረጃዎች ላይ እንደወጡትና እንደተወራውም ከሆነ ዊል ስሚዝ በቱፓክ ላይ ቅናት ነበረበት። ከዚህ በኋላ ቱፓክ ራሱን ያገኘበትን ቦልቲሞርን ለቆ ወደ ካሊፎርኒያ አመራ። ወደ ካሊፎርኒያ ያመራበት ትልቁ ምክንያት እናቱን ከሱሰኝነት ለማላቀቅና ለማሳከም ነበር። እዛም ያጋጠመው ነገር ሱሰኝነት፣ ወንጀል፣ ዝርፊያ የመሳሰሉትን ነገሮች ነበር። ሆኖም ቱፓክ በዚህን ጊዜ በራፑ ዓለም ድምፁ መሰማት ጀመረ፣ አንጸባራቂም ሆነ። ከማናቸውም የራፕ አቀንቃኞች ቱፓክ ይለይ ነበር። የሚያቀነቅናቸው ሙዚቃዎች ላይም ስለ ድህነት፣ ወንጀለኝነት፣ ሱሰኝነት እንደዚሁም ወጣትነት በቃ ምን ልበላችሁ በውስጣቸው ትልቅ ቁም ነገር ነበር።
ዝናውና ተወዳጅነቱ እየጨመረ በመጣ ቁጥር ቱፓክ ከማፊያዎች ጋር እንደዚሁም ከሱሰኞች ጋር ያለው ግንኙነትን በዛው መጠን እየጠበቀ መጣ። ይህንንም ያደርግ የነበረው ከታዋቂነቱ የተነሳ ለደህንነቱ በመስጋት አልነበረም። ይበልጡኑ ለአድናቂዎቹና ለወዳጆቹ ቅርብ መሆኑን ለማሳየት ነበር። ትልቁ ችግር የነበረው በዚያን ጊዜ የራፕ አቀንቃኝነትን ከሱሰኝነት ጋር እንደዚሁም ከማፊያ ቡድኖች ጋር ተነጣጥሎ አይታይም ነበር። ሁሉንም አንድ ላይ ነበር የሚጨፈልቁትና ይህ ሁኔታ ቱፓክ ላይ ትልቅ ተጽዕኖን አሳድሮ ነበር። እንደሚነገረው ከሆነ የቱፓክ አዋዋል ወይም ከነዚህ ቡድኖች ጋር የነበረው ቁርኝት ከሱነቱ ጋር በፍጹም የማይሄድ ነበር። የሆነ ጊዜ ሐሽሽ ለመሸጥ ሞክሮ ሳይሳካለት ከስሮ እንደተወ ሁሉ ተነግሯል። ለምንድነው ይህ የሆነው? የተፈጥሮ ባህሪው በጣም ጥሩ ስለነበረ ነው። ስለዚህ ለእንደዚህ አይነት ስራም ይሁን ለእንደዚህ አይነት አዋዋል የሚመች አልነበረም ቱፓክ። ሌላው እንደ ትልቅ ችግር የሚታየው በቱፓክ ህይወት ውስጥ ከጎኑ የነበረ ሰው አልነበረም። የሚንከባከበውና ከብዙ ነገሮችም ሊከላከለው የሚችል ሰው ባጠገቡ አልነበረም ከነዚህ ቡድኖች በስተቀር። ከዚህም በኋላ የቱፓክ ህይወት ልክ እንደ እናቱ ህይወት ሁሉ የፍርድ ቤትና የእስር ቤት መመላለሶች የበዙበት። የመጀመሪያ ክስ የተመሰረተበት በ1993 ዓመተ ምህረት ነው። በዚህ ጊዜ ነጭ ፖሊሶች ጥቁርን እየደበደቡ ነበረ። እናም ቱፓክ በመሃል ይገባል። ሳይታሰብ አካባቢው ከድብድብ ወደ ተኩስ ልውውጥ ይቀየራል። በዚህም የተነሳ ቱፓክ ተከሶ ፍርድ ቤት ቀረበ። ቱፓክ ፍርድ ቤት ከቀረበ በኋላ ነበር ጥቁሩን ሲደበድቡት የነበሩት ፖሊሶች መሆናቸውን ያወቀው። ነገር ግን ቱፓክ እንደናቱ ራሱን ለመከላከል ጊዜ አልወሰደበትም ነበር። ይህንን ያደረገው ራስን ከመከላከል አንጻር እንጂ ረብሻ ወይም ብጥብጥ ለመፍጠር አስቦ እንዳልሆነ ነበረ የተከራከረው። በዚህም የተነሳ ነፃ ለመውጣት ችሏል። በቱፓክ ህይወት ውስጥ ይህ የመጀመሪያው ክስ እንጂ የመጨረሻው አልነበረም። ከዛም በኋላ ደግሞ በኖቬምበር 1993 ዓመተ ምህረት ናይት ክለብ እየተዝናና ነበር። እናም አንዲት ሴት ቱፓክንና ሁለት ጓደኞቹን ደፍረውኛል በሚል ከሰሰቻቸው። ቱፓክም ለዚህ ክስ የሰጠው ምላሽ ይህ ነገር በተከሰተ ጊዜ ከጓደኞቹ ጋር አብሮ እንዳልነበርና በነገሩም ውስጥ እንደሌለበት ልጅቷ እየዋሸች እንደሆነ ነው የተናገረው። ሆኖም በዚህን ጊዜ ንጽህናውን የሚያረጋግጥ ምንም አይነት ማስረጃ ሳያገኝ ቀርቷል። ስለዚህም በነፃ ሊለቀቅ አልቻለም። በዚህን ጊዜ ቱፓክ ምንድነው ያሰበው? ከነዚህ ቡድኖች ጋር እስካለ ድረስ መቼም ቢሆን ከእንደዚህ አይነት ሁኔታና ችግር እንደማይላቀቅና በማናቸውም ላይ እምነት መጣል ከባድ እንደሆነበት ነበር የተሰማው። ስለዚህ ሁኔታም ያቀነቀነው ሙዚቃ ነበር። በመጨረሻው ሰዓት ባቀነቀናቸው ሙዚቃዎች ላይም ለሞት እየቀረበ መሆኑ እንደተሰማውም ነው ሲዘፍን የነበረው። ይህ ክስም ትልቅ ተጽዕኖ ነበረ ያሳደረበት። ቱፓክ አብሮት እንዲሰራ የጠራው ሰው አልነበረም። ገንዘቡም ያልቅ ጀመር። ስለዚህም ከዕለታት አንድ ቀን ሙዚቃ ሪከርድ ለማድረግ ወደ ስቱዲዮ ከአንድ ጓደኛው ጋር ሄደ። ወደ ስቱዲዮም እየገቡ ባለበት ጊዜ 3 የታጠቁ ዘራፊዎች ይመጡና ቱፓክን ጥርቅም አድርገው ይይዙታል። ከዛም $45,000 የሚያወጣ የአንገት ሐብል እንደዚሁም የእጅ ብራስሌት የመሳሰሉትን ጌጣጌጦች ነበረ ከቱፓክ ላይ የዘረፉት። በዚህን ጊዜ ቱፓክ ዝም ብሎ አላያቸውም። ራሱን ለመከላከል ጥረት አድርጎ ነበረ። ሆኖም 5 ጥይቶች ነበር በእጁ ላይ፣ በእግሩ ላይ እንደዚሁም በጭንቅላቱ ላይ ተኩሰው ያመለጡት። በዚህን ጊዜ ቱፓክ አልሞተም ነበረ። ሆስፒታል ገብቶ ሕክምናውን መከታተል ጀመረ። ከዛም ቱፓክ ሰርጀሪ ተደርጎለት ትንሽ እንዳገገመ ቀጥታ ወደ ፍርድ ቤት ነበር ያመራው። እንደነገርኳችሁ የበፊቱ ክስ ገና አልተዘጋም ነበረ። እናም በዚህ የተነሳ 4 ዓመት ነበር የተፈረደበት። እሱም በመድፈር ወንጀል ተከሶ በዚህም የተነሳ እስር ቤት ለመቆየት ተገደደ። አብረውት የነበሩት ግሩፖችም ይሁን ጓደኞቹ ቱፓክ ከእስር ቤት እንዲወጣ አንዳችም ያደረጉት ሙከራ አልነበረም። በአጠቃላይ የሚረዳው ሰው አጣ። በዚህን ጊዜ ነበር በራፑ ዓለም አስፈሪ የተባለው ሰው ከቱፓክ ጎን የተከሰተው። እሱም ማነው? ሾግ ናይት ነበር። ዴዝሮ ሪከርድስ የተባለ ስቱዲዮ ነበረው። ይህም ስቱዲዮ በጣም ውጤታማና ተወዳጅ ነበር። ሾግ ናይት አሉ የተባሉ የሱሰኛና የማፊያ ቡድኖች ውስጥም ነበረበት። ሾግ ናይት በዚህ ጊዜ ቱፓክን ያለው ነገር ምንድነው? ከእስር ቤት መውጣትህን እርግጠኛ ሁን፣ ነገር ግን በአንድ ቅድመ ሁኔታ ስትስማማ ነው። እሱም ወደ ስቱዲዮአችን መጥተህ አዲስ ሙዚቃ ትሰራለህ ከኛ ጋር ነበር ያለው። ቱፓክም በዚህ ሐሳብ ተስማምቶ ከእስር ቤት ከመውጣት ውጪ ምንም አማራጭ ስላልነበረው ተስማማ። ከእስር ቤትም ወጣ።
ነገር ግን ከዚህ አደገኛና አስፈሪ ሰው ጋር ይህንን ስምምነት ማድረጉ ለቱፓክ በወቅቱ አማራጭ በማጣት ሊሆን ይችላል። ነገር ግን ለህይወቱ ማጠር ወይም ለእድሜው ማጠር ትልቅ አስተዋጽኦ እንዳደረገም ነው የሚነገረው። ምናልባትም ቱፓክ በእስር ቤት ቆይቶ ቢሆን ኖሮ የተሻለ ይሆን ነበር። ከዚህ በኋላ በኖቬምበር 7 1996 ዓመተ ምህረት ከሾግ ናይት ጋር በመሆን ቱፓክ ሹኩር አንድ የሬስሊንግ ግጥሚያ ላይ ይገኛል። ይህ የሬስሊንግ ግጥሚያም በብሩስ ሲልደን እና ማይክ ታይሰን መካከል የሚደረግ ነበር። ቦታውም በላስ ቬጋስ በሚገኘው MGM ግራንድ በሚባለው ሆቴል ነበር። በሆቴሉ መውጫ በር ላይ እያሉ ነበር ኦርላንዶ ከተባለ ከ21 ዓመት ወጣት ጋር የተገናኙትና ድንገት ጸብ የተፈጠረው በሀብል ስርቆት የተነሳ ነበር። ይህ የ21 ዓመት ወጣትም ታዋቂ የሆነ የማፊያ ቡድን አባል ነበር። ከዚህ ድብድብ በኋላ ቱፓክ የሾግ ናይት መኪና ውስጥ ገብቶ አንድ ፓርቲ ላይ ለመሳተፍ እየሄዱ ነበር። ጥቂት ከተጓዙም በኋላ የትራፊክ መብራት ያቆማቸዋል። በዚህን ጊዜ ቱፓክ ዞር ብሎ ሴቶችን እያየ ነበር እንደመላከፍ ነገር ግን ከኋላቸው መታ የቆመችው ነጭ ካዲላክ መኪና ማንም ያያት አልነበረም። ከዛም 4 ጥይቶችን በቱፓክ ላይ ከተኮሱ በኋላ መኪናዋ ከአካባቢው ትሰወራለች። ከዚህ በኋላ ቱፓክን ሆስፒታል አደረሱት። ወዲያውኑ ወደ ሰርጀሪ ክፍል ነበር ያስገቡት። ነገር ግን ጥይቶቹ ዘልቀው ገብተው ስለነበረ ቱፓክ ለመተንፈስ ተቸግሮ ሳምባዎቹም ስራ አቁሞ ነበር። በዚህም የተነሳ የልቡ ምት ይቆማል። በሴፕቴምበር 13ም ቱፓክ ከዚህ ዓለም በሞት መለየቱ ተሰማ። ቱፓክ ከሞተ በኋላ ፖሊሶች ወዲያውኑ ገዳዩን ለማግኘት እንቅስቃሴ ሲያደርጉ ነበር። በጣም የሚያስገርመው ግን በወቅቱ ሾግ ናይት በህይወት ለመትረፍ በቅቷል። ስለዚህ ገዳዮቹ ማን እንደሆኑ ለማየት ወይም ደግሞ ለማወቅ ምንም የሚቸግረው ነገር አልነበረም። ሆኖም እንደተነገረው ከሆነ በማፊያዎች ህግ መሰረት ማጋለጥ የተከለከለ እንደሆነ ነው። አንድ ሰው ሲገድል ብታዩት እንኳን ገድሎታል ብሎ መናገር ያስቀጣል ወይም በእነሱ ህግ መሰረት ክልክል ነው። ለዛም ነው ሾግ ናይት ዝም ያለው ነው የተባለው። ነገር ግን ከ28 ዓመታት በኋላ የተከሰተውን ነገር ሰምቶ ለማመን ይከብዳል። አንድ ኪፍዲ የተባለና በእስር ላይ የነበረ ግለሰብ በራሱ ላይ የሰጠው ምስክርነት ነበር። ሳውት ሳይድ ክሪፕስ የተባለው የማፊያ ቡድን ቱፓክን ለመግደል ስለፈለገ እሱን የገደለ ሰው $1 ሚሊዮን እንደሚከፈለው መናገሩንና እናም ቱፓክ በሞተ ጊዜ በካዲላክ መኪና ውስጥ የነበሩ 4 ሰዎች ነበሩ። ከነዚህም አንዱ ኦርላንዶ የተባለው ሰው ነው። ኦርላንዶ የተባለው ሰው ቅድም እንደነገርኳችሁ ቱፓክና ሾግ ናይት ከሆቴሉ ሲወጡ የተደባደባቸው ሰው ነበር። ከ4ቱ የማፊያ ቡድኖች መካከል 3ቱ ሞተው ነበር። ነገር ግን ኪፍዲ የተባለው ሰው በህይወት ለመኖር በቅቷል። ሆኖም ይህ ሰው ከዚህ ሁሉ አመታት በኋላ እያዛለው ወይም ለፍርድ ቀርባለው ብሎ እንዳላሰበ ነው የተናገረው። ከዚህ ሁሉ አመታት በኋላ አሁንም ቢሆን ቱፓክ በህይወት አለ አልሞተም እያሉ የሚያስቡ ሰዎች አልታጡም። እናም ራሱን ደብቆ እየኖረ ነው። ይህንንም ሊያደርግ የቻለበት ምክንያት ከማፊያዎችና ከሱሰኞች ህይወት ከነሱም ለመራቅ አስቦ ነው የሚሉ በርካታ ማህበረሰቦች እንዳሉ ነው። ነገር ግን እኔ በግሌ አይመስለኝም። እናንተስ በዚህ ላይ ያላችሁ አስተያየት ምን ይመስላል? ሀሳብ አስተያየታችሁ እንደተለመደው በኮሜንት መስጫ ሳጥኑ ላይ እንድታሰፍሩልኝ እንዲሁም ቪዲዮን ላይክ እንድታረጉ አዲሶችም ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ ያልኩኝ በሚቀጥለው በአዲስ ዝግጅት እስካገኛችሁ ባይ ባይ።